መላስህ ለመልካም ሆነልህ መገፋቴ ለመልካም ሆነልኝ እንዳሉት መጽሐፍ ቅዱስ ላይ መላሴ ለመልካም ሆነልኝ የምትለውን ያለ ሳቅ ይሙላ ሳቅ ይወደልህ። በቴዲ መላሴ ለመልካም ሆነልኝ ብለህ መኪና ከገዙልም ትጽፋለህ። በቴዲ ሐዋሳ መላሴ ለመልካም ሆነልኝ ከመኪናው ጀርባ። ስለዚህ ክብራትና ክብራን የተሻለ ደገፍ አድርገን ራይድ ምናምን እንዲሰራ የሚል ሀሳብ ትናንትና አይቻለሁ ዮኒ ጋር። ብዙዎቻችሁ ይህን ስታነሱ በኮመንት ስጽፉ ማይቻለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። 50 ሎሚ ለአንድ ሰው ሸክሙ ነው ለ50 ሰው ጌጡ ነው ይላል። ስለዚህ ሁላችሁ የተወሰነ ማንም መኪና እየነዳ ነው አይደል? እንደዚህ አይነት ሀሳብ መኪናም ባይሆን እናንተ አለ የምትሉትን ነገር ጀስት የሆነች ነገር በቃ ይህን ከጉድለቱ የሰጠን ልጅ ማክበር ማመስገን ያስፈልጋል። ስለዚህ ሁላችሁም ለኔ ትልቁ እንደው መረጂ ፍቅሩ አበጤ ነው ለማለት ነው። እሺ ሌላ ምንድን ያለው? ስለዚህ ነገ ወይ ዮኒ ማኛ ጋር ወይ ሌላ ቦታ ይሆናል። እዚህ ደግሞ አንድ የለመዳችሁት ነገር ደግሞ አለ። እዚህ ቲክቶክ ላይ ሼም የላችሁም እኮ ተንኮል የምጠነስሱበት ቤት እንደገና መፍትሄም እዛው ትላላችሁ። እንደዚህ የሚባል ነገር የለም። የሆነ ገለልተኛ ቦታ ፈልጋችሁ እዛ ይሁን እዛ። እኔ አይ ዶንት ቲንክ ነገ ምችል አይመስለኝም። ከቻልኩኝ እኔ ጋር አደርጋለሁ። ካልሆነ ግን ዮኒ ማኛ ጋር ወይ ሌላ ቦታ ጋር ገለልተኛ ሰው ጋር ከምሽቱ 2 ሰዓት ጀምሮ ገንዘብ የምሰበስብበት ቤት፣ ሴራና ተንኮል የምጠነስስበት ቤት እንደገና መፍትሄ ስታየን እንዴ አለባበሳችንን ስታይ ፋራ እንመስላለን። ኧረ ተው እንዴ! ስንት እንዴት ያሉ ናቸው በመድኃኒዓለም። አሁን አንደኛው ተጠርጣሪ ምናምን እንደዛ ተውሽ ነው። ስለዚህ ነገ ስርዓት ያለው ውይይት መሆን አለበት። ህዝብ በቁም ነገር ለመስማት ይመጣል። የህግ ሰዎች ያያቸዋል። ሲሪየስ የሆነ ጥያቄ ይዘው ይመጡ አሉ። ሲሪየስ የሆነ ጥያቄ አደራ እናንተም ጥያቄ ስትጠይቁ ተጠያቂዎችን ከብሔር ጋር ሰፍታችሁ እንዳትጠይቁ። እነሱን የታዘባችሁትን ነገር ጠይቁ። የታዘባችሁትን ነገር ይሄ እኛ ጋር አንድ የተለመደ ነገር አለ። ከጀርባ እናወራና የጉዳዩ ባለቤቶች ሲመጡ ጥፍት የምትሉት ነገር አለ። እንደዛ ይደብራል። የተሰማችሁን ጥያቄ መጠየቅ ይልመድባችሁ። ተጠያቂዎችም ስትመጡ የብሔር ካባችሁን አውልቃችሁ ደጅ አውልቃችሁ ወይ አውልቀሽ ግቢ። ዝም ብሎ አምታታው በከተማ አይደለም። ይሄ ሌላ ጩኸት ምናምን ያለበት ቦታ ላይ ለምዳችሁ እንደዚህ አይነት ነገር ከሆነ ተሳስታችኋል። እንደዚህ አምታታችሁ ምናምን አማራ በመሆኔ ስልጤ በመሆኔ ኦሮሞ በመሆኔ ምናምን ጉዳዩን አውቃችሁ ጠምዝዛችሁ አራግባችሁ የለም። እንደዛ አይደለም። እንደዛ አይሳን የሰለጠነ ውይይት ነው የምናደርገው። ከበደ በዚህ ጊዜ የሰበሰብከው ገንዘብ ደርሷል። ከደረሰ ማስረጃው ይታል። ስልጤ በመሆኔ ከባድ ጥያቄ ተጠየቅኩ እንዳትል አደራ። ይሄን እያያችሁ እንድትመጡ እንደዛ ይመስለኛል። ሌላ ምን አለ? ሌላ እስካሁን ለኔ ብዙዎቹ ፈቃደኝነታቸውን አሳይተዋል። ተስፋዬ አደርጌው የመጀመሪያው ሰው ነው። ተስፋዬ አደርጌው መማር ተስፋዬ አደርጌው መማር ሚኪ ፊት አውራሪ ደስ እያለ ይመጣል ብሎኛል። ሚኪ ፊት አውራሪ ራሱ እንደውም ኧረ ተሄዳኒ ደስ እያለኝ እንደዚህ ኧረ በስመ አብ ወልድ ደስ እያለኝ መጥቼ ማንም ይጠይቀኝ ጥያቄ ያለው ሰው ይምጣ መልሳለሁ። ደስ እያለኝ በቃ የህዝብ ጥያቄ ነው። በጣም ንግግሩ ነው የተመቸኝ። ሚኪ እንደውም ንግግሩ የህዝብ ነው። ተሄዳ አንተ አይደለም እንትን ያልከው ህዝብ ነው የጠየቀው። ህዝብ ደግሞ የመጠየቅ መብት አለው። ስለዚህ ይመጣለው ብሏል። ሚኪሻ ደስ የሚል ንግግር ነው የተናገረው እሱ። ኦኬ ተስፋዬ አደርጌው ሚኪ መማር ሌላ ማን ነው?
አንዲት ሴት 10,000 ሰረቀች 50,000። ይሄ እኮ ትልቅ የሀገርና የህዝብ ጉዳይ ስለሆነ ነው ይሄን ጉዳይ ያስኩት እንጂ ዝም ብለህ የቤትን ወይ የቤትሽን ሰደበችኝ እንደዚህ አይነት ኬዝ ሊይዝ አይደለም። እኛ ምን ይዘውን ኬዝ ለይታችሁ እኮ እንጂ እኔ በተለይ አንድ ግራ ጫማ የጠፋብኝ ሰደበችኝ አማችኝ እሱ ሌላ ቦታ ሄዱ ሌላ ቦታ ሄዱና ተዳኝ እንጂ ዝም ብያ የእናንተን ኮተት ተሰደደ በዚህ ልንዳኝ አይደለም። ግራ ጡት ማሳያ የተሰረቀ ፓንቴ እንትን አለች ምናምን አታፍሩም እንዴ? እንደዚህ አይነት ነገር ጉዳዩ ትልቅ ከሆነ ብቻ ለሄ ጠንከር ያለ ነገር ከሆነ አንቱ ግብስባሱ ለቃቅማችሁ የምታምጡት ግን እነዚህ ቀቀላል እንደዚህ አይነት ነገሮችን በሽምግልና ፍቱ፣ የተደዋውላችሁ ፍቱ። እንዴ ሁሉ ጊዜ እናንተን ካሰላምታ የግድ ሚዲያ ላይ መውጣት አለበት እንዴ? ህዝብ መስማት አለበት እንዴ? ተደዋውላችሁ ፍቱ። አንዳንድ ጥያቄ ተደዋውላችሁ የምትፈቱ ነው። ይሄ እኮ የሀገርና የህዝብ ጉዳይ ስለሆነ ነው። እንዴ ምንድነው? እሺ ስለዚህ እርግጠኛው እነግራችኋለሁ እኔ በበኩሌ ጽድት ያለ የሚነሱ ጥያቄዎችን ከመጠየቅ ወደ ኋላ አልልም። እያንዳንዱ እኔ ቀልድ አላውቅም። እኔ 10 ጊዜ እርግጠኛው አሁን ነገ ነው አይደል ፕሮግራሙ? አሁን ልንገራችሁ 10 ጊዜ ስሰፋ ስቀደድ አታዩኝም። በቃ አለቀ። በቃ ምንም ላረጋ እኔ በበኩሌ ስለሌላው አላውቅም። ግን ወይ ተሽለጥልጬ ምናምን እንደዚህ ከበራ አደርጋለሁ እንደዛ አላደርግም። አምሶል በፍጹም። ስለዚህ እያንዳንዱ ሰው ጥያቄ ያለኝ ሰው የሚል ገብቶ ይጠይቃል። ሐቀኝነታችሁን ነፃ ያወጣችኋል እንጂ እኔ ምሰራልህ ወይ ምሰራልሽ ድራማ የለም። ያ እንደውም እርግጠኛ ሆኜ ልንገራችሁ እንደውም ቴዲ ፍሬንዴ ነው ያላችሁ ሳትፍሩ እንደዚህ አይነት በጣም ፍሬንዴ ነው ብላችሁ አእምሯችሁ ፍሬንዴ ነው ቴዲ ምናምን ብሎ አእምሯችሁ ከነገራችሁ በጣም ፍሩ። አንዳንድ ድንገተኛ ጥያቄ ልጠይቃችሁ እችላለሁ። ያ እግዚአብሔር ምስክሬ ነው። እንደዛ ነው የማደርገው። ስለዚህ አቅኝነታችሁ ያወጣችኋል። ምክንያቱም ይሄ ህዝብ ይመረምራል። ይሄ ህዝብ ከዚህ ፕሮግራም በኋላ ይወጣል፣ ቤቱን ይከፍታል፣ ይወያያል። አንዳንዱ በቃ አልነቅም እንጠይቃለን ምናምን ይላል። የፕሮግራሙ ቀን ሊጠፋ ይችላል። እንደዚህ አይነት ነገሮች ሊኖሩ ይችላሉ። አንዳንዱ ደግሞ እያንዳንዱን ነገር ያያል፣ በስነ ስርዓት ያያል። ከሀገር ውጭ የሚኖሩ ኢትዮጵያውያን እንደምታሾፉባቸው አይደለም። ገንዘብ ስትጠይቋቸው ፋራ መስሏችሁ ከሆነ ይታዘባሉ። አንዳንዱ በውስጡ የያዘው ነገር አለ። ኦኬ ከዛሬ ነገ ጠይቃለሁ፣ ያልተመቸኝ ነገር አለ፣ አቦ ያስጠላ ነገር ነው ምናምን የሚደብር ነገር ነው የሚሰራው እያለ የሚያጉረመርም አለ። አንዳንዱ ገንዘብ ሰጥቶ የሰጠው ገንዘብ እንዳልደረሰ የሚያውቃል። የጊዜ ጉዳይ ነው፣ እዛን ጊዜ ጠይቃለሁ የሚል አለ። አንዳንዱ ገንዘብ ሰጥቻለሁ ይላል፣ አልሰጠም። ዝም ብሎ ለነሱም ፌርነስ ዝም ብሎ ሰጥቻቸዋለሁ ይላል እንጂ አልሰጠም። ካልሰጠህ አልሰጠሁም በል። አንዳንድ ካልሰጠህ የሰጠህ ብቻ በዚህ ጊዜ ሰጥቻለሁ በል። እንደዛ ነው መሆን ያለበት። ካልሰጠህ አልሰጠሁም። ምክንያቱም ለነዚህም ደግሞ ዝም ብለህ እንደው ዛሬ ተጠያቂ ናቸው ምናምን ብላችሁ እነዚህ ላይ ድንጋይ መወርወርም እርዳታ የሚሰበስቡት ላይ ድንጋይ መወርወርም እንትን ማለትም ተገቢ አይደለም። ቫሊድ ጥያቄ ካላችሁ ብቻ ነው መምጣት ያለባችሁ። በተረፈ ግን የነዚህ ልጆች እኔን ብትጠይቁኝ ይብዛም ይነስም የተቸገረ ለመርዳት ተነሳሽነት ኖሯቸው ገንዘብ ሰብስበው ለዚህ ተነሳሽነታቸው እኔ በግሌ አመሰግናቸዋለሁ። ምስጋና ይገባቸዋል። ጥያቄው የአንዳንዶቹ ባህሪ መስመሩን ለቀቀ፣ የአንዳንዶቹ ባህሪ ስድ ሆነ፣ የአንዳንዶቹ ባህሪ ለከታጣ ከሚል ነው፣ መስተካከል አለባችሁ ከሚል ነው። እንደዛ ነው የምናወራው። እሺ ሌላ የምታነሱልኝ ጥያቄ አለ? ሌላ እኔ እስቲ ከተቻለ ወይ እኔ ጋር አዶ ነው እስካሁን አልወሰንኩም። እኔ ጋር አይመስለኝም ዮኒጋ ነው ወይ ዮኒጋ ወይ
ተሙ ራሱ እያሰናዳ ያለው ብዙ